የወባ ለምሳሌ በእድሜ ወደ 16 እንደዚህ በምገመትበት ጊዜ ወባ አመመኝ። አያቴ መነኩሴ ናቸው። ያንን የወባ መድኃኒት ሰናፍጭ ፌጦ በነጭ ሽንኩርት ተጨቅጭቆ ደረቀ። ደርቆ ተወቀጠ። ከደቀቀ በኋላ አሬራ ወተት ተንጦ ከሱ ላይ አሬራ በአንድ የሸክላ ዕቃ ነው። በቃ ልበላውን እንደው ግማሽ ሊትር የሚሆን ነው። በሱ ላይ አንድ ማንኪያ የሚሆን ነው እንግዲህ ነስንሰው አሳደሩ። ጠዋት መስበቅ ያለ ሰብቀው አዋሃዱና በቃ ትንፋሼ ቁርጥ ቁርጥ እያለ የግድ እዚህ ጎዲኔ ውስጥ እንዲህ ይዛት ነበረ። ሰውም ይዛት ነበር። ቀጭነኛው እንቁላል ነበረች። እንን ጠጣው። በቃ ሆዴ ውስጥ ታመሰና በቃ ሆዴ ተቅማጥ ሲመጣ ይዘውኝ ወጥተው ደግፈው እዛ ወደ ጓሮ ጉድጓድ ቆፍረዋል። አስቀመጣኝ። እንደገና ተመለስኩ። ሁለተኛ ሄድኩ። ሶስተኛ ላይ ልክ ቢጫ የዶሮ እንቁላል አስኳል የመሰለ በቃ እንቁላል አፈረሰ። አለች እህቴ አሁንም ለሷም አንድ ላይ ነበር የታመምን። ለሷም በቃ ያ ነገር አሁን ህዝብ ፌጦ ሰናፍጭ በነጭ ሽንኩርት ጨቅጭቆ አድርቆ ከአሬራ ጋር እየጠጣ ከወባ እንዲፈወስ መልእክቴን ነው የማስተላልፈው።